ይሄ ቪዲዮ የትልቅ ሰው ታሪክ የምናወራበት ቪዲዮ ነው እና ኮፒ ሊንክ ሼር በደንብ ይደረግ። ተኝተህ ደግሞ እንዳታዳምጥ አደራህን። ምክንያቱም የትልቅ ሰው ታሪክ ስለሆነ ንቀት እንዳይሆን። በምድር ላይ ምድርን ከረገጡ ወይም ደግሞ በታሪክ ከታዩ ምርጥ ሰዎች ብሎ ማለት ማን ነው ካልከኝ አቡበክር ሲዲቅ ረዲየላሁ ዐንሁ ናቸው። እንደሳቸው ያለ ምርጥ ሰው ምድር አልተሸከመችም፣ ሰማይም አላስጠለለችም። የሰው ልጆችን በታሪክ በፍጹም አይተዋል። አንድ ሰው ልታመጣልኝ አትችልም። ከሰሃባም ይሁን ከታቢዒም ይሁን ሷሊሖች በል ማንንም ብትል ከሳቸው የሚሻል ሊወዳደራቸው የሚችል እንኳን አንድ ሰው አታመጣልኝ። በእርግጥ ነብይ አልነበሩም። ከነብያቶች በትንሽ የሚያንሱ ከሰው ልጆች ሁሉ ከፍ ብለው ርቀት ላይ የተቀመጠ ሰው ማን ነው ካልከኝ አቡበክር ሲዲቅ ረዲየላሁ ዐንሁ ናቸው። የአንድ ሚሊዮን የሚሆን የኸይር ስራ በር ቢኖር ማንም ሳይቀድማቸው ቀድሞ የሚሰለፉ ሰው ማን ነው ካልከኝ አቡበክር ሲዲቅ ረዲየላሁ ዐንሁ ናቸው። ስለሳቸው ስታወራ ኡመት በአጠቃላይ በአንድ ሚዛን ላይ አድርገህ እሳቸውን በአንድ ሚዛን አድርገህ ነው የምታወራው እንጂ ከማንም ጋር ልታወዳደራቸው ማትችል ሰው ማለት እሳቸው ናቸው። ህይወታቸውን ሙሉ ከረሱል ሰለላሁ ዐለይሂ ወሰለም ያልተለዩ የኡመቴ ሚዛን የኡመቴ ኢማን በአንድ ሚዛን ላይ ቢመዘን የአቡበክር ሲዲቅ ረዲየላሁ ዐንሁ ኢማን ብቻውን ሆኖ የሰሃባ ጨምረ የታቢዒን ጨምረ ደጋግ የተባለ አንድ ሳይቀር ጨምረ ኢማናቸውን በአንድ ሚዛን ላይ ብትመዝነው የአቡበክር ሲዲቅ ረዲየላሁ ዐንሁ ለብቻ በአንድ ሚዛን ብትመዝን የአቡበክር ሲዲቅ ኢማን ይመዝናል አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ይሄ ቪዲዮ በደንብ ኮፒ ሊንክ ሼር ይደረግ። የትልቅ ሰው ወሬ ነው አሁን የምናወራው፣ ዝም ብሎ ተራ ወሬ አይደለም። ነገ አላህ ካለ አላህ ዘንድ ሸፋዓ የሚሆኑልን የትልቅ ሰው ወሬ። ዓለማችን በአጠቃላይ በድቅድቅ ጨለማ በሽርክና በኩፍር በተዋጠችበት ዘመን ላይ አረቦች በአጠቃላይ ሙሉ አረብ በሚባል ደረጃ ጣዖትን በሚያመልኩበት ዘመን ላይ ምን ያክል ያመልኩ ነበር የሚለውን ለአንተ ለማስረዳት አንድ ነገር ብቻ መጥቀስ ይበቃኛል። ካዕባ ዙሪያ ላይ ቤታቸው ውስጥ ጎሳ ውስጥ ምን የነበረውን ተውና ካዕባ ዙሪያ ላይ ብቻ 360 ጣዖት ነበር። በቃ እያንዳንዱ ሰው ጣዖትን በማምለክ በተዋጠበት ዘመን ላይ ጣዖትን የማያመልኩ የነበሩ አረብ ሆነው እነማን ናቸው ካልከኝ 4 ወይም 5 ሰው ነው የምጠራልህ። ከነዚያ ውስጥ ዋነኛ ናቸው ካልከኝ አብዱላህ ብኑ ዑስማን ወይም አቡበክር ሲዲቅ ረዲየላሁ ዐንሁ በመባል ይታወቃሉ። ሰዎች ጣዖትን ሲገዙ እያዩ እነዚህ የሕፃን ስራ ይሰራሉ እንዲህ ብለው የሚያልፉ ትልቅ ሰው ነበሩ። ኸምርን አረቦች ምን ያክል ይወዱ እንደነበረ ለአንተ ለማስረዳት አላህ ሱብሓነሁ ወተዓላ ሲከለክላቸው ቀስ በቀስ በደረጃ መከልከሉ በቂ 30 ሰዓት ላይ አትጠጡ ባይላ ሰዓት እያለ እነዚህ ቀስ በቀስ ነው ሙሉ በሙሉ የከለከላቸው። ኸምርን ከልጃቸው ከሚስታቸው ከእናት አባታቸው ላይ ይወዱ ነበር። ያልገጠሙለት አይነት ግጥም የለም፣ የፍቅር ግጥም ለኸምር ማለት ነው። በዛ ዘመን ላይ ግን አይደለም ኸምር መጠጣት ይቅርና ቀምሶ የማያውቁ ሰው ማን ናቸው ካልከኝ አሁንም አቡበክር ሲዲቅ ረዲየላሁ ዐንሁ ልል የምችለው ሌላ ማንንም አልጠራለም። ከእስልምና በፊት ለእስልምና ምቹ የነበረ ሰው አፈጣጠሩ ስነ ምግባሩ ማን ነው ካልከኝ አሁንም አቡበክር ሲዲቅ ረዲየላሁ ዐንሁ። ረሱሉ ሰለላሁ ዐለይሂ ወሰለም እስልምናን ይዘው ሲመጡ መጀመሪያ እስልምናን የተቀበለ ሰው አቡበክር ሲዲቅ ነው። ምንም ሳያንገራግሩ ከንቡዋ በፊት ጀምሮ ረሱል ሰለላሁ ዐለይሂ ወሰለም ወደ አኺራ እስከሄዱ ድረስ አንድ ቀን ተሳቸው ተለይተው ረሱላችን ሰለላሁ ዐለይሂ ወሰለም ተሳቸው ሲናገሩ ምን አሉ? ለው ኢተኸዝቱ አሐደን ሚነ ናሲ ኸሊላ፣ እንደው ከሰዎች መካከል ልክ ኸሊል ማለት የፍቅር ደረጃ ነው። ምን አይነት ፍቅር ደረጃ? ለአላህ ሱብሓነሁ ወተዓላ እንጂ ለማንም የማይሰጥ ደረጃ ነው። እና ያንን ደረጃ ለሰዎች የምሰጥ ቢሆን ኖሮ ለአንድ ሰው ስጥ ብባል ለአቡበክር ሲዲቅ ረዲየላሁ ዐንሁ ሰጥ ነበር። ያንን ደረጃ ማንንም ልትነካ ትችላለህ። ማንንም እናታቸውን፣ አባታቸውን፣ ልጃቸውን ልትነካባቸው ትችላለህ። ረሱልን ሰለላሁ ዐለይሂ ወሰለም ከነካባቸው ግን ወይ ቀድመህ ትገላቸዋለህ ወይ ደግሞ አንገትህን በጥሶ ከዛ ይገላግሉ። ምንም አይደራደሩ ሰው ነበሩ በረሱላችን ሰለላሁ ዐለይሂ ወሰለም። ይሄን እኮ ነው መስራዳለ አንተ ለእባብ እግራቸው እንዲለቅ ነው እባብ ሲነድፋቸው ከረሱልን ሰለላሁ ዐለይሂ ወሰለም ከእንቅልፋቸው ላለመቀስቀስ ብለው አለመንቀሳቀሳቸው እኮ በቂ ነው። አንድ ጊዜ የአቡበክር ሲዲቅና ዑመር ረዲየላሁ ዐንሁማ የሆነች ነገር ላይ አልተስማሙምና መጨቃጨቅ ጀመሩ። አቡበክር ሲዲቅ ሲያወሩ ዑመር ይመልሳሉ፣ ዑመር ሲያወሩ አቡበክር ሲዲቅ ይመልሳሉ። ሊግባቡ አልቻሉም። ሰይዱና ዑመር ረዲየላሁ ዐንሁ ተናደው ብድግ ብለው ይሄዳሉ። የዛኔ የአቡበክር ሲዲቅ ረዲየላሁ ዐንሁ ልባቸው በጣም ለስላሳ ስለነበረ ያ ዑመር እኔ ጥፋተኛ ነኝ ይቅርታ አድርግልኝ እያሉ ከኋላ ኋላ ሲከተሏቸው ሰይዱና ዑመር ረዲየላሁ ዐንሁ በሰዓቱ በጣም ተናደው ስለነበር ቤት ገቡና በሩን ዘጉባቸው። የዛኔ የአቡበክር ሲዲቅ በጣም ተጨነቁ ይባላል። የት ልሂድ ብለው አሰቡና መጨረሻ ላይ ረሱላችን ሰለላሁ ዐለይሂ ወሰለም ጋር መጡ። ገና ከሩቅ ሲመጡ አቡ ደርዳ ረዲየላሁ ዐንሁ ምን ይላል? እዚህ ረሱላችን ሰለላሁ ዐለይሂ ወሰለም አጠገብ ቁጭ ብለው ነበርና ረሱሉ ሰለላሁ ዐለይሂ ወሰለም ገና አቡበክር ሲዲቅን ሲመለከቷቸው አወቋሉ። ፊታቸውን አዩና ወንድማችሁ ዛሬ ትንሽ ከፍቶታል አሉ። ከዛ መጡና ነገሯቸው።
ረሱል ሰለላሁ ዐለይሂ ወሰለም ሽሪ አቡበክር ቁጭ በል ብለው ትንሽ እንደቆዩ ሰይዱና ዑመርም ረዲየላሁ ዐንሁ ምን አሉ? በውስጣቸው አሰቡ ይባላል። ምን ሆኜ ነው አቡበክር ሲዲቅ ይህን ያክል እየለመነ እኔ እምቢ ያልኩት ብለው እቤታቸው ይሄዳሉ። ሲሄዱ በቃ መስጂድ ነው ሊኖር የሚችለው ብለው ወደ መስጂድ ይመጣሉ። ከዛ መስጂድ መጥተው ልክ ሲገቡ ረሱሉ ሰለላሁ ዐለይሂ ወሰለም ፊታቸው ተቀያየረ። ይህንን አቡበክር ሲዲቅ እያዩ ያ ረሱላህ እኔ እኮ ነኝ ጥፋተኛ፣ ዑመር እኮ ምንም አላጠፋም። ከዛ እሳቸው ለአቡበክር ዝም ብለንታልና ዑመር ና ቁጭ በል ብለው ሰሃባ በሙሉ ተሰብስቧል። እንግዲህ እዛ መስጂድ ውስጥ ሙሉ ሰሃባ አለ። ስሙኝ አሉ፣ ዝም በሉ አሉ። እያንዳንዳችሁን ወደ እስልምና ስጠራችሁ አስተባበላችሁ። ማስተባበል ብቻም አይደለም ጠላትን በሌላ ያነሳሳችሁ ወዳጅ አቡበክር ሲዲቅ ሲቀራሉ ረዲየላሁ ዐንሁ። ገንዘቡንም ቢሆን ነፍሱንም ለኔ የሰጠኝ ማለት ወዳጅ አቡበክር ሲዲቅ ነው። አማ ተትሩኩና ለሳሂቢ ታዲያ ወዳጄን ለኔ አተውልኝም እንዴ? ለምንድን ነው ጓደኛዬን ለኔ የማተውልኝ ብለው ተናገሩ። ሰሃባ በአጠቃላይ የዛን ቀን አንገቱን አቀርቅረው ማልቀስ ጀመሩ። ከዛች ቀን በኋላ ይላሉ ዑለማዎች አቡበክር ሲዲቅ ረዲየላሁ ዐንሁ አይደለም ለማስቆጣት ይቅርና ቀና ብሎ ራሱ የሚያቸው ሰሃባ አልነበረም ይላሉ። አቡበክር ሲዲቅ ረዲየላሁ ዐንሁ ረሱላችንን ሰለላሁ ዐለይሂ ወሰለም ይወዱ ነበር ስለ ዝም ብለህ እንደ ተራ ፍቅር አይተው ከሆነ ወላሂ በጣም ተሳስተሃል። ፍቅር ብቻ አልነበረም። በቃ ምን ብዬ ልግለጽ? ወላሂ ፍቅር የሚለው ቃል አይገልጸውም የነሱን ውዴት። ረሱሉ ሰለላሁ ዐለይሂ ወሰለም እንዲህ ሙሽሪኮች ከበው እየደበደቧቸው እያለ ማንም ደፍሮ ሊጠጋ ባልቻለበት ሰዓት አቡበክር ሲዲቅ ረዲየላሁ ዐንሁ መጥተው ሊገላግሉ መሃል ገቡ። ከዛ ሙሽሪኮች በአጠቃላይ ረሱላችንን ሰለላሁ ዐለይሂ ወሰለም ትተው አቡበክር ጋር ዞሩና ሶሉ ከእንጨት በተሰራ ጫማ ፊታቸውን ደብድበው ራሳቸውን እንዲስቱ አደረጓቸዋል። ከዚያ ቀኑን ሙሉ ራሳቸውን ስተው ሲነቁ ልክ ፀሐይ ስትገባ ነበር ይነቁታሉ። እናታቸውን ፊት ለፊት ተመለከቷት። ከዛ ምን አሉ? ያ ኡማ ማ ፈዐለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ እናቴ ሆይ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዴት ናቸው? አስበው ቀኑን ሙሉ ራሳቸውን ስተው ሳይበሉ ሳይጠጡ እንደዚያ ደማቸው ፈሶ ነገር ግን አይናቸውን ሲገልጡ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እንዴት ናቸው? ከዚህ በላይ ፍቅር ከየት ልታመጣልኝ ትችላለህ? እናት አረባ አክል ምግብ ብላ ለዚህ ሁሉ ያበቃ ያ መሐመድ የምትለው ሰው ነው ስትላቸው እሱ አልሰለመችም ነበር በሰዓቱ። እናት ያሉ ወላሂ ወይ እዚሁ በረሃብ ሞታለሁ ወይ ደግሞ ረሱሉ ሰለላሁ ዐለይሂ ወሰለም ከተወስጂኛለሽ እሳቸውን ሳላ በላም ነገር አልቀምስም የሚጠጣም ነገር አልነካም ማለት ነው። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ጋር ሲደርሱ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በሩን ከፈቱላቸው። ከዛ ሲያዩአቸው አልቻሉም አሉ። አይናቸውን ባቀረር ያ አቡበክር አንተን ጎዱ አይደል አሰቃዩ አይደል እያሉ ሲጠይቋቸው ያ ረሱላህ እኔ እኮ ምንም አልሆንኩም፣ እርሶ ደህና ከሆኑ ችግር የለውም፣ እኔ እኮ ፊቴን ብቻ ነው የመቱኝ እያሉ እሳቸውን እንደገና ያጽናኑ ነበር። ለረሱሉ ሰለላሁ ዐለይሂ ወሰለም የነበራቸው ፍቅር ወደ መዲና እየተሰደዱ እኮ አንዴ ከፊት አንዴ ከኋላ አንዴ ከቀኝ አንዴ ከግራ ይሆኑ ነበር። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም ያ አቡበክር ምን ነው እንደው አንድ ቦታ አርፈ ለምን አትሆንም ሲሏቸው ያ ረሱላህ እኔ እኮ የኔ ነገር አይደለም እኮ የሚያሳስበኝ ጠላት ከፊት ለፊት ይመጣል ብዬ አስብና ከፊት እሆናለሁ፣ ምናልባት ከኋላ መጥቶ ካጠቆት ብዬ እየፈራው ነው ቦታ መቀያየረው። የኔ መሞት እኮ የአንድ ተራ ሰው መሞት ነው፣ የእርሱ መሞት ግን የኡመት መሞት ነው ይላቸው ነበር። ሱብሃንአላህ። አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ለሰሐቦቻቸው ኹጥባ እያደረጉላቸው እያለ በንግግራቸው መሃል ምን አሉ መሰላችሁ? ኢነ ዐብደን ኸየረሁላህ፣ አንድን የአላህ ባሪያ እኮ አላህ አስመረጠው በይነ አን የዒሸ ፊ ዱንያ፣ በዱንያ ከመኖርና አወን የልቀ ረፊቀል አዕላ፣ የላይኛውን ዓለም ከመቀላቀል የቱ ይሻልሃል ብሎ ሲያስመርጠው ባሪያው ደግሞ ፈኽታረ አን የልቀ ረፊቀል አዕላ እና የላይኛውን ዓለም መቀላቀልን መረጠ ብለው ሲናገሩ ይህ ንግግር ለሰሃቦች አልገባቸውም ነበርና ከመካከል አንድ ትልቅ ሰሃባ ብቻ አቡበክር ሲዲቅ ረዲየላሁ ዐንሁ በጣም ተንሰቅስቀው አለቀሱ ይባላል። ከዚያም ምን አሉ? እናቴም አባቴም ገንዘቤ ልጆቼ ሁሉ ለእርሶ ፊዳ ይሁኑ ያ ረሱላህ ብለው አለቀሱ። ለምን? ረሱላችን ሰለላሁ ዐለይሂ ወሰለም የተናገሩት እዛ ጋር ባሪያው ብለው የተናገሩት ራሳቸውን ነበር የሚያመላክቱት። ሰሃቦች ሁሉ አልገባቸውም ነበር። ረሱላችን ሰለላሁ ዐለይሂ ወሰለም ንግግር በሚያደርጉ ሰዓት ላይ ሰሃባ ሁሉ ዝም ብሎ ያደምጥ ስለነበረ እስታቸው በመሃል ፊዳከ አቢ ወሚ እያሉ ሲናገሩ ሰሃቦች ምንድነው ይህ ሰው የሚረብሸን የረሱልን ሰለላሁ ዐለይሂ ወሰለም ንግግር ያቋርጣል እንዴ ብለው በጣም ተበሳጩ። ከዛ ረሱላችን ሰለላሁ ዐለይሂ ወሰለም አሉ ደዑኒ አባበክርን ለኔ ተውልኝ እንዳትነኩብኝ አሉ። ምክንያቱም አቡበክር ሲዲቅ ረዲየላሁ ዐንሁ ሲነካ አስችላቸው ነበር እሳቸው። ከዚያም ምን አሉ? ወላሂ እያንዳንዳችሁ እኮ ለኔ የዋላችሁልኝን ውለታ መልሼላችኋለሁ። የአቡበክር ሲዲቅ ረዲየላሁ ዐንሁ ውለታ ሲቀራል እኔ የእሱን ውለታ መመለስ ስለማልችል አላህ ሰጥቻለሁ፣ አላህ ይመልስልኛል። ሱብሃንአላህ። ሰሃቦች እያንዳንዳቸው ወደ መስጂድ ሲመጡ ይላሉ አብዛኞቹ ሰሃቦች
መግቢያ በር ነበራቸው ይባላልና ሁላ አቡበክር ሲዲቅ ነበራቸው፣ ዑመር ነበራቸው፣ እነዚህም ዓሊ እና ዑስማን ረዲየላሁ ዐንሁ እነዚህ ሁሉ በር ነበራቸው ይባላል። ከዚያም ምን አሉ? ኩሉ አብዋቢል መስጂድ ትግለቅ፣ እያንዳንዱ ወደ መስጂድ የሚያስገቡ በሮች ይዘጉ። የአቡበክር ሲዲቅ ረዲየላሁ ዐንሁ በር ሲቀር እሱ ግን ሰዎች ሁሉ በዛ በኩል እንዲገቡ ይከፈታሉ ይባላል። ሱብሃንአላህ። እንደው ስለ አቡበክር ሲዲቅ ረዲየላሁ ዐንሁ ምን ብናወራ የሚያልቅ ነገር አለው እንዴ? ምንም እኮ የሚያልቅ አይደለም። ወላሂ ሁሉ ነገራቸው አጂብ የነበሩ ትልቅ የአላህ ባሪያ ናቸው።